እንኳን ለዘሙዬ ላንገተ ብርጭቆ ሰው ይደበደባል ማንቆርቆር ያሰርቆ እንዴ ከሞሚን ይኖማ ዘርፍ አረ ወግዲል ቤት ግበት አወረደኝ ታወረርኩ በኋላ ምን አለ እንዴ በግነው በቡኛ የጠባኝ ያን ያሲን የሚባለው እንድመገዲ ራትክን በላ ከኔ ተላለን አዎክ ምንድነው ያጨሱብኝ እኔ ወጣ ኋላ ምንድነው ተኋላ ነው እንዴው ወይ ወሽዋተለው እንዲተጠቅሎ የሚጠበሰቀው ወይኔ ያላጥለው ያቺ ሁለቷን ጎማ ገዝቻ ዳሬና አስረው አደርኩ እንዴ ዲመጠጉር ተነቅሏል እንዲ ተቀብደክ እንጂ ይሄን እንዲ አርገ እንዲ ብትል ምን ዋጋለው ፈረንካ ተለለ አይሆንማ የምድሩማ ሸዋ የሚያምረው ጥርስሽ ነው የሰማውም ኮኮብ የሚያምረው አይንሽ ነው ይሄንን ተፈታው ብጫዋትሽ ምን ነው የመጣው በረብሻ ነው እንዲያለ ወንድ ልጅ ደግሞ ጅራተ ጎሚዱ ተታየ ቢሞት ይሻላል አስባልታቸው የተከተፈ ነው መሐል ላይ እሺ ጥቂት ሂደክ ስፒድ ብሬክ አለ ምን አልከኝ ስፒድ ብሬክ አስፋልት ነው እንግዲህ እናንተ ተግባቡኝ ወላሂ ዓለም አለህ ያላችሁ ነው እሱ እንግዲህ ሻሃዳህን ያዝ እንግዲህ እሱ ክርስቲያን አሽሃዱ አላ ኢላሀ ኢላላህ ስለው በስማም ይላል ሻሃዳህን ያዝ ሁለት ዛፎች ምልክት አድርጌ ነበር ስመለስ ሁሉም በያገሩ በየደጃፋቸው ሁለት ዛፍ አላቸው ወይትኛው ብዬ ለሄድ አልኩት ሰላም ጤና ይስጥልን የሸጋ ቲዩብ ተከታታዮቻችን እንዴት ናችሁ እንዴት ሰነበታችሁ እንዴት ከረማችሁ በሸጋዎቹ ሀገር በሸጋዎቹ መዲና በመሃል ደሴ ወሎ ሪል ስቴት ስፖንሰር አድርጎ የሚያቀርብላችሁን ይሄንን ቆንጆ ፕሮግራም በሰዓቱ ተከስቷል ዛሬ የሚገርም እንግዳን ይዘንላችሁ የመጣ ነው ጥርሳችሁን ፍቃችሁ ተዘጋጁ ኡመር ዘሙዬ ቤታችን ውስጥ ይገኛል ኡመር እንኳን ደህና መጣ እንኳን ደህና ቆያችሁኝ ያገር ሰው ወለላው እንደምናችሁ ባርማሽላው ሁላ ነቅታችኋል ወይ ኡመር ዘሙኔ መሸም እኔንም ማቅሰው ወሎ ላይ መታወቂያውን ነው የምቀበለው ዲያ አንተን ታላወቀ ወሎ ምን ያረጋል ወሎን ጫፍስ ተጫፍ መንገን ያስጠራ ነው አይደለም ኡመሪ አክብረን ቤታችን ስለመጣ በጣም ደስ ብሎናል እኔም ደስ ብሎኛል ወለላው ስሙዋ ስማም ማለት በጣም ኮላማ ሰው ነው ኮላማ ሰው ደግ ሰው ነው በጣም ደግ ሰው ነው ይወሎን ለዛ ባለው ሁኔታ እንደገና ደግሞ በቃ አላ አይደለም ጥበብ ጋር ሰዎች ተራርቀው ሲቆዩ ኑ ያለ ጥበብን እንደገና የሚያስታርቅ ወሎ ጋር ወሎና ጥበብ ሲነሳ ያው ባህልና ወሎ አብረው ነው የሚሄዱት አቦ ወሎ ሸጋ ነው ዲያ እውነት ነው የአራቱ ቅኝቶች መገኛ የማሪቱ ሀገር እንደገና ደግሞ ለዛ ወጉ ራሱ መረቅ አለው ዝም ብሎ መረቅ ተለክ ዲክሩ መረቅ አይደለም የሚደረገውም ጭምርት ቤተሰቦቼ ዛሬ ሰፋፊ ጨዋታዎች አሉ ኡመር ዘሙዬ ጋር እንስቃለን ነው የምላችሁ እንስቃለን እንጫወታለን ኡመር አንተ ወደዚህ ፖድካስታችን ልትመጣ እንደሆነ ለጓደኞቼ ስነግራቸው በጣም ብዙ ሰዎች መስማት የሚፈልጓቸውን ጨዋታዎች ልከውልናል እንደዚህ አይነት ሰፋፊ ጨዋታዎች አሉት ያጫውተን ሁሉንም ብለዋል ወደ ጨዋታዎቻችን ከመግባታችን በፊት ኡመርዬ ስለ ትውልድህና ስለ መነሻ ስለ አንዳንድ ነገሮች መጀመሪያ ያጫውተን ከዛ ወደ ጨዋታችን እንመለሳለን ያው ኡመር ዘሙ ሲባል ያባቴ ስሙ ኡመር አሊ ማህሙድ ነው የተወለድኩት በአማራ ክልል በደቡብ ወሎ ዞን ሐርቦ ከተማ ላይ ተወልጄ ነው ያደግኩት ሙዚቃውንም ሌላውንም ወጎቼ እንዴ በቱፍታ ያገኘሁት ይመስለኛል ተላይኛው ገንዳ በመታደል እንጂ በነገራችን ላይ ወግም ሆነ ሙዚቃ የተይዘመድ ያለ ሁላ ዘፋኝ አይደለም እውነት ነው አሁን ሶሻል ሚዲያ ላይ ያለናለን የሚሉትን ዘፋኞች ስታያቸው ምን ይሰማል አሬ ቢምቢያህል ነው ወለላ ለምን መሰላችሁ አንዴ ለፈረንካ መኖር እኔ ደስ አይለኝ በቃ አልተቀመበት ችግር የለውም አላህ እሱ በፈቀደ ቀን ተጠቀምበታለሁ በኔ ብዙ ሰዎችም ይተቀማሉ አቃለሁ ግን በቃ የኔ ሰዓቱ ስላልደረሰብ ነው ብዬ በቀዳና ቀደር አመናለሁ እውነት ነው ቀዳና ቀደር ከ5 ደቂቃ አሁን እና ኡስማን ይህ ልናወጋ መተናል ነው እናንተ ልናወጋ መተናል አላህ አንድ ሴኮንድ በኋላ ምን እንደሚያመጣና ቅወው እሱ ስለሆነ መጠቀም ባለብኝ ሰዓት ደግሞ አላህ መስመሩን ሲከፍትልኝ እኔ ማለት ራሴን እንዲያው ምንድነው መጥሉት ይሄ መለጠጥ ነው መንዴውልህ እንግዲህ በእንግሊዘኛ አላቅበትም እኔ በአማርኛ ነው ጎጎ እና በአማርኛ ምትለው እስኪ ሞክራት ጎበዝ ነይ በአማርኛ አላቅበትም በእንግሊዘኛ ጎበዝርም ነው ደግሞ እነይ በአማርኛ አላቅበትም እንግሊዘኛ በወድሽ ነው እንጂ እነይ በአማርኛ አላቅበትም በእንግሊዘኛ ስሮት የመጣሁት እነይ በአማርኛ አላቅበትም በእንግሊዘኛ እንግዲህ አልመጣም
ነይ በአማርኛ ነይ በአማርኛ አላቅበትም በእንግሊዘኛ ስራሽን አየሁት ነይ በአማርኛ አላቅበትም በእንግሊዘኛ ይባላል። አዲሱ የኡመር ዘሙዬ ነጠላ ዜማ። አዎ በቅርቡ ጠብቁኝ። እንግሊዘኛና እኔ ጠበኛ ነን አንነጋገርም። እንዲህ ምንም አይገባኝም። ኢላውም እንዲያው አይሆንልኝ እንዲህ ከሞሜን ይኖማ ዘርፍ ኧረ ወግዲል ቤት ግባት እኛ አሁን ትንማር ዚስ ኢዝ ዘ ሩለር ዚስ ኢዝ ዘ ዊንዶ ይሄን ነው። አሁን ሌላ ሆነ። ሱሪ ዝቅ አድርጎ ሱሪ ወንድ ልጅ ደግሞ ጅራተ ጎሚዱ ተታየ ቢሞት ይሻላል። ሬዲያ ምንድነው ይሄ ጅራተ ጎሚዱ ወንድ ልጅ ስንጥቁ ጭምርት ወደታ ያቆልቆል ተታየ። እኛ ወደታችም ተከጀልን ሰብስበን መብራት አጥፍተን ኧረ ወግድ ይሄ ማግጧል አለቁ። እውነት ነው። ሱሪያችሁን ከፍ አድርጉ። አዎ። እና እንግዲህ የአገር ሰው እኔ መጠቀም ባለብኝ ሰዓት እጠቀማለሁ ብዬ ነው የማስበው። እስካሁን ድረስ እኔ በስራዎቼ ብዙ ተጠቅሜያለሁ። ኧረ አልተጠቀምኩ። ያው መድረክ መቼም አንዳንዴ ይደልቃለሁ። አልተጠቀምኩም። ውጭ ሀገር ምናምን ለኮንሰርት አልሄድክበትም? ዱባይ፣ አሜሪካ በስራዎች ኦሮ መጣፈጡ ቀርቶ ጀምብ ለቀቀኛል። ያገር ሰው ተለለህ ምን ያደርጋል? አንዳንዴ የት ከሀገር ውጭ የት ሄደህበታል ስራዎችን? ሱዳን ሄጃለሁ። ራስህን አሞህ አንድ ጊዜ መድኃኒት ሰጠህ አንድ ጓደኛ። ይሄን ነገር ጠይቅልኝ። እንዴት አደረገው? ዳነ ወይ? ምንድነው የሰጠህስ መድኃኒት? እስቲ አውራን። አረ ጉድ ቤት እንዴ ወጋል ድብቅ አለ። ሰውማ ደሽንፊላው ተባል። እሺ እኔ ከአዲስ አበባ እንደሄድኩ ነው ተዝደርኩኝ ሊያሳልና ድራብረን